ሶ ፕሮቲን ስትራክቸር ላይ ስንመጣ ፕሮቲኖች ፖሊመርስ ኦፍ አሚኖ አሲድ ናቸው። ሶ ከአሚኖ አሲዶች የተገነቡት። ሶ አሚኖ አሲድ ስንል ሁለት አይነት ማየት እንችላለን። ኢሴንሻል ኤንድ ነን ኢሴንሻል አሚኖ አሲድ የምንላቸው አሉ። ሶ ኢሴንሻል አሚኖ አሲድስ የምንላቸው ከምግብ ነው የምናገኛቸው። ብዙ ጊዜ ከምንመገበው ምግብ ኦብቴን የምናደርጋቸው አሚኖ አሲዶች ናቸው። ነገር ግን ነን ኢሴንሻል አሚኖ አሲድስ ስንል ምን ማለት ነው? እነዚህ ምንድን ናቸው? they are found in our body ማለት ነው። ሰውነታችን ውስጥ ምን ያደርጋሉ ማለት ነው? ይገኛሉ። ሰውነታችን ራሱ ሴንተሳይዝ ያደርጋቸዋል ማለት ነው። ኢሴንሻል የምንላቸው ግን ከምንመገበው ምግብ የምናገኛቸው ናቸው። ሶ ፕሮቲኖች ምንድን ናቸው? እነዚህ አሚኖ አሲድሶች በፖሊፔፕታይድ ቼን ወይንም ደግሞ በፔፕታይድ ቦንድ አንድ ላይ ሊንክድ አድርገው ስናገኛቸው ማለት ነው። ሶ ፎር ስትራክቸራል ሌቭሎች አሉት። አራት አይነት ሌቭሎች አሉት። እንግዲህ ፕሮቲን ፎልድ እያደረገ ነው የሚሄደው፣ እየጨመረ ነው የሚሄደው። ፕራይመሪ አለ፣ ሰከንደሪ አለ፣ ከዛ ተርሻሪ የምንለው ስትራክቸር አለ፣ ከዛ ደግሞ ኳተርነሪ ስትራክቸር ይኖረዋል ማለት ነው። ሶ የመጀመሪያ ፕራይመሪ ስትራክቸር ምንድነው? ዝም ብሎ ሊኒየር የሆነ ፕሮቲን ሲሆን ማለት ነው። ሊኒየር ሲኩዌንስ ኦፍ አሚኖ አሲድ፣ ዝም ብሎ የተቀጣጠለ አሚኖ አሲድ፣ ብዙ ቁጥርም የላቸውም። ሜቢ አብዛኛውን ጊዜ ሊኒየር የሚሆኑት ከ100 እስከ 1000 ባለው ነው። እንግዲህ እነዚህ ፖሊፔፕታይድ ቼኖች ከ100 እስከ 1000 አሚኖ አሲድ ሲኩዌንሶችን ሲይዝ ሊኒየር እንለዋለን ማለት ነው። ዝም ብሎ ፖሊፔፕታይድ ቼኑ ሊኒየር ሲኩዌንስ ሲኖረው ማለት ነው ፕራይመሪ ስትራክቸር እንለዋለን። በፔፕታይድ ቦንድ ነው ጆይን የሚያደርገው እና በዋነኝነት የሁሉም ስትራክቸሮች የፕራይመሪም የተርሻሪም ከዛ ቀጥሎ ያለው የመጨረሻ የኳተርናሪ ስትራክቸር ላይ ብንሄድ የመጀመሪያው ቤዚክ ስትራክቸር ነው ማለት ነው። ስለዚህ ይሄ ሳይሰራ ፕራይመሪ ሳይሰራ ሰከንደሪ አይቀጥልም፣ ሰከንደሪ ሳይኖር ተርሻሪ አይቀጥልም። ስለዚህ የመጀመሪያው ቤዚክ ስትራክቸር የሆነው ማነው? ፕራይመሪ ስትራክቸር ነው ማለት ነው። ሊኒየር ነው። ሶ ከ50 በታች የሆኑ አሚኖ አሲዶች ሲኖሩ ምን እንለዋለን? ፔፕታይድስ እንላቸዋለን። ከ50 በላይ ቅድም እንዳልኳችሁ ሊኒየር የሚሰራው ከ100 እስከ 1000 አሚኖ አሲዶችን ይይዛል ብለናል። ስለዚህ ከ50 በላይ ከሆነ ደግሞ ምን እንላቸዋለን? ፖሊፔፕታይድስ እንላቸዋለን ማለት ነው። ሶ ሰዎች እንግዲህ 20 አሚኖ አሲድ አላቸው። ሶ በጣም ብዙ አይነት ኢንዛይሞች አሉ ብለናል። ሶ ኢንዛይሞች ከፕሮቲን ነው የሚሰሩት፣ ግን ፕሮቲኖች ከምንድን ነው የሚሰሩት? ከአሚኖ አሲድ ነው የሚሰሩት። አሚኖ አሲድ ግን ጀስት 20 ብቻ ናቸው። ኢሴንሻሎቹ እና ነን ኢሴንሻሎቹ ከምግብ የምናገኛቸው አሚኖ አሲዶች አሉ። ከዛ ደግሞ ሰውነታችን ሴንተሳይዝ የሚያደርገው አሚኖ አሲዶች አሉ። እነሱ ተደምረው 20 አሚኖ አሲድ ብቻ ነው ያለን። ሶ 20 አሚኖ አሲድ ብቻ እያለን እንዴት ነው ይሄን ያህል አማውንት ኦፍ ኢንዛይም ፕሮቲኖች ኢንዛይሞች ከፕሮቲን ነው የሚሰሩት። ይሄን ያህል ኢንዛይሞችን እንዴት ነው ፋብሪኬት የምናደርገው ስንል አሬንጅመንታቸውን በመቀየር ብቻ ነው። ሶ ለምሳሌ እዚህ ጋራ ሌትስ ሴይ ይሄ ኢንዛይም ኤ ነው እንበል፣ ኢንዛይም ቢ ነው እንበል፣ ኢንዛይም ሲ ነው እንበል። ይሄኛው እንግዲህ ሶስቱ በምን በፔፕታይድ ቦንድ ተያይዘዋል እንበል። ሶ ፕሮቲን አለን እዚህ ጋር የሆነ ኢንዛይም አለን። ሶ ይሄ ፕሮቲን ቢ ሲ ኤ ሲሆንና ሲ ቢ ኤ ሲሆን ሲኩዌንሳቸው እንደዚህ ሲሆን ምን ይሆናል ማለት ነው? የተለያዩ ናቸው የሚሆኑት። ስለዚህ 20 አሚኖ አሲድ ብቻ አለን። ነገር ግን ከነዚህ አሚኖ አሲዶች የሚሰሩት ፕሮቲኖች በጣም ብዙ አይነት ናቸው። ለምን ከተባለ ጀስት ሲኩዌንሳቸውን ብቻ በመቀየር ነው እነዚህ 20 አሚኖ አሲድ የተለያዩ አይነት ፕሮቲኖችን እንዲሁም የተለያዩ አይነት ኢንዛይሞችን መስራት እንችላለን ማለት ነው። ሰውነታችን ኢንዛይሞችን ሜክ የሚያደርገው ጀስት የአሚኖ አሲዶችን ሲኩዌንስ በመቀየር ነው ማለት ነው። ሰከንዳሪ ስትራክቸር የምንለው ደግሞ ፕራይመሪ ስትራክቸር ምን አድርጎ ማለት ነው? ፎልድ አድርጎ ማለት ነው። ሶ ሃይድሮጅን ቦንድ አለ ባክቦን ማለት ነው። ስለዚህ ምን እያደረገ ይሄዳል? ፎልድ እያደረገ ሲሄድ ሰከንዳሪ ስትራክቸሩ ይመጣል ማለት ነው። ሶ ሰከንዳሪ ስትራክቸሩ በሁለት ይከፈላል። የአልፋ ሄሊኬዝ የምንለው አለ ራይት ሃንድድ ኮይልድ የሆነው ማለት ነው። ይሄ እዚህ ጋር ምስሉ ላይ እንደምታዩት የሆነ ካይንድ ኦፍ ፍሪዝ ነገር ወይንም ደግሞ የሆነ ጥቅልል ያለ ስፓይራል የሆነ ሼፕ ነው ያለው። ይሄ አልፋ ሄሊኬዝ እንለዋለን እና ሞር ስቴብል የሆነ ሃይድሮጅን ቦንድ አለው። ሁለት ነው የምናየው እዚህ ሰከንዳሪ ስትራክቸር ላይ አልፋ አለ ኤንድ ቤታ የምንለው አለ። ከሁለቱ ምንድነው የአልፋ ሄሊኬዝ ሞር ስቴብል የሆነው ነው ማለት ነው። ራይት ሃንድሊ ኮይልድ ነው። ፕላስ ደግሞ ምንድነው የሆነ ከርል ነገር ነው የሚመስለው እንደምታዩት ማለት ነው። ቤታ ፕሌትድ ሺት የምንለው ግን ይሄ ካይንድ ኦፍ ዚግዛግ ነገር ነው። እንደዚህ እያለ ነው የሚቀጥለው። ዚግዛግ የሆነ ስትራክቸር ነው ያለው። ከዛኛው አንጻር ሲታይ ስቲል አልፋ ሄሊኬዝ ምንድነው ሞር ስቴብል ነው ማለት ነው። ስትራንድድ ሌድ ሳይድ ባይ ሳይድ ናቸው። ምንድናቸው? ሳይድ ባይ ሳይድ ናቸው የተቀመጡት እንጂ እንደዛኛው ኮይልድ የሆኑ አይደሉም ማለት ነው። ሁለተኛው ሰከንደሪ ስትራክቸር እንግዲህ ይሄንን ይመስላል ማለት ነው።